ዛሬ ከዋሃቢያዎች ጋር ያለን ልዩነት የመውሊድና የሰደቃ የመሳሰለው ልዩነት ብቻ ሳይሆን የተውሂድ ልዩነት ነው። ዋናው በተውሂዳችን ነው የመጡት፣ በዓቂዳችን ነው የመጡት፣ በነብያችን ነው የመጡት ሰለላሁ ዐለይሂ ወሰለም። አላሁ አክበር። ስለ ነብዩ አልነግራችሁም፣ ታውቁታላችሁ፣ ጉዳዩን ሁሉ ታውቃላችሁ። የነብዩን ዐለይሂ ሰላቱ ወሰላም ማንነትና ክብር እኚህ ነብይ እኮ ሰለምቴ ናቸው የሚሉ ሰዎች ናቸው እነዚህ ሰዎች ወልዒያዙ ቢላህ። ሰለምቴ ናቸው የሚሉ ሰዎች ናቸው እነዚህ ሰዎች ወልዒያዙ ቢላህ። ሰለምቴ ናቸው የሚሉ ሰዎች ናቸው እነዚህ ሰዎች ወልዒያዙ ቢላህ። በሚጠሏቸው አካላቶች ላይ የሚዋሹ ሰዎችና የሚቀጥፉ ሰዎች መኖራቸው ግልጽ ነው። የዚህ ሰውዬ ውሸትና ቅጥፈት ግን በጣም ሱብሃንአላህ በጣም ይለያል። ከሰውየው ይልቅ ደግሞ የሚገርመው ደግሞ አዳማጩ ቀጥታ የአላህ ስብሐነሁ ወተዓላ ንግግርን የሚሰማ ያክል ሰሚዕና ወአጣዕና ብሎ በቃ ዝም ብሎ የተነገረውን ነገር ማስረጃ መጠየቅ የለም፣ አንገቱን እየወዘወዘ እየተደነቀ ዝም ብሎ እያለ ማዳመጥ። የሚገርመው ግን አላህ ስብሐነሁ ወተዓላ እንዲህ ብሏል ሲባሉ እንዴት ለምን እያሉ የሚጠይቁት በማን ላይ ነው? አላህ ስብሐነሁ ወተዓላ ንግግር የአላህ ቃል ላይ። መሻይኾቻቸውን ንግግር ግን እንደተመለከታችሁት ሰሚዕና ወአጣዕና ነው፣ በቃ አንገት እየተወዘወዘ ነው። የዚህ ሰውዬ ውሸት፣ የዚህ ሰውዬ ቅጥፈት በአህሉ ሱናዎች ላይ የሚያደርገው ቅጥፈት ወላሂ በጣም የተለየ ነው። በመጀመሪያ ደረጃ ወደ ውሸትና ቅጥፈቱ ከመምጣታችን በፊት አንድ ነገር የተናገረው አለ። በትክክል ያንን አረጋግጠን እንሄዳለን። እሱም ምንድነው? ዛሬ ከዋሃቢያዎች ጋር ያለን ልዩነት የመውሊድና የሰደቃ የመሳሰለው ልዩነት ብቻ ሳይሆን የተውሂድ ልዩነት ነው። የመውሊድና የሰደቃ ብቻ አይደለም ሲል ሰደቃን አስገብቷል። ሰደቃን የሚከለክል አንተ ዋሃቢይ ብለህ ከምትጣራቸው የሱና አካላቶች ውስጥ አንድም አካል የለም። ውሸት። እችም እዚህ ጋር የገባች አንድ ማለባበሻ ናት። ሰደቃ እንደምንከለክል ነብዩ ሰለላሁ ዐለይሂ ወሰለም ያዘዙበት የሆነ ጥሩ ተግባር ነው። አላህ ሱብሓነሁ ወተዓላ ሁላችንን የሚያግራልን ሰደቃ የታዘዘ ተግባር ነው። እነሱ እንደሚቀጥፉት አይደለም ሁሉም ነገር። ዛሬ ከነሱ ጋር ያለን ልዩነት የአቂዳ ነው ብሏል። እኛ ደግሞ ዛሬ ሳይሆን በፊት ጀምሮ ከመጣችሁበት አህባሽ ወደ ኢትዮጵያ ከገባችበት ጊዜ ጀምሮ ልዩነታችን የአቂዳ ነው። አላህ ስብሐነሁ ወተዓላን እኛ ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩበት መልኩ በዛው መልኩ ይዘናል። እናንተ ደግሞ ፈላስፎቻችሁ ፈልስፈው ይዘውላችሁ በመጡት መልኩ እየተረዳችሁ ቁርአንና ሐዲስን የአላህን ስምና ባህሪያት እየቆለመማችሁና እየጠመዘዛችሁ ለስሜታችሁ በሚገጥም መልኩ ማስተካከል ጀምራችኋል። አዎ የአቂዳ ልዩነት አለ፣ በጣም ሰፊ የአቂዳ ልዩነት። እንዴት ሆኖ የጨለማ መንገድና የብርሃን መንገድ አንድ ሊሆን ይችላል? እንቅ ጥብብ ሲለው አላህ ስብሐነሁ ወተዓላን በብቸኝነት የሚለምን አካል እድዑኒ አስተጅብ ለኩም የሚለውን የቁርአን አንቀጽ መሰረት አድርጎ አላህን ሲቸግረውም ሲጨንቀውም የሚለምን አካልና ጭንቅ ጥብብ ሲለው ሁዝ ቢየዲ እንደሚል፣ ጭንቅ ጥብብ ሲለው ያ አህመድ አልበደዊ እንደሚል፣ ጌላኒ እንደሚል እነዚህ አካላቶች እኩል ሊሆኑ ይችላሉ? በጭራሽ ሊሆን የማይችል ነገር። አዎ አሁንም ቢሆን ልዩነታችን የአቂዳ ልዩነት ነው፣ ቅርንጫፋዊ ልዩነት አይደለም። የአቂዳ ልዩነት ነው ልዩነታችን። ቁል ላ ያዕለሙ መን ፊ ሰማዋቲ ወልአርድ አልገይበ ኢለላህ በላቸው ከአላህ ውጭ በሰማያትም በምድርም ያለ አካል ከአላህ ውጭ ሩቅ ምስጢርን የሚያውቅ የለም፣ የሩቅ ምስጢርን ገይብን ከአላህ ውጭ የሚያውቅ የለም ብሎ የሚያምን አካል እና ሁሴን ጅብሪል የወደፊት ትንቢትን ጽፈዋል ያለ የወደፊት አዋቂነትን አላህ ለራሱ ካደረገው በኋላ እነከል የሚያውቃሉ ብሎ ወደ ነሸ ሁሴን ጅብሪል የሩቅ ምስጢርን ማወቅ ያስጠጋ አካል፣ ወልዮችም የአላህ ወዳጆችም የሩቅ ምስጢርን ያውቃሉ ብሎ የሚያምን አካል እንዴት እኩል ሊሆን ይችላል? ይህም የአቂዳ ችግር ነው። አዎ የአቂዳ ልዩነት አሁንም አለ። አላህ ስብሐነሁ ወተዓላ በተናገረው መሰረት ቁርአን ላይ የእሱን ስምና ባህሪያት እሱ በፈለገው መልኩ ከፍጡራን ጋር ሳያመሳስሉ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር የሚመስለው አንድም አካል የለም፣ ሰሚና ተመልካቹ እሱ ነው ብሎ ባጸደቀው መሰረት እሱ የገለጻቸውን ኪታቡ ላይ የገለጻቸውን ስምና ባህሪያቱን በሚገባው መልኩ የሚያጸድቅ አካልና አላህ ስብሐነሁ ወተዓላ ለራሱ ያጸደቀውን ነገር ይሄ አይገባህም፣ ይሄም አይሆንህም፣ ይሄም ላንተ አይሆንም እያለ ፈላስፎቹ ባስቀመጡለት ቃዒዳ የሚጓዝ አካል እንዴት ነው እኩል ሊሆን የሚችለው? አዎ የአቂዳ ልዩነት አለ። ይሄ በትክክልም ሊታወቅ የሚገባው ነገር ነው። ቁርአንና ሐዲስን የምንከተለው እኛ ሰለፎቻችን በተረዱበት መልኩ እንጂ የእናንተ ፈላስፎች ይዘውላችሁ የመጡትን አቂዳ አንቀበልም። ወደ ቅጥፈቱ እስኪ እንመለስ። ትልቅ ሰው ተብሎ ሼህ ተብሎ ያለውን ነገር በማስረጃ ማስረዳት ሲያቅት እንዲህ አይነት ቅጥፈት ከድሮ ጀምሮ አባቶቻቸው ይዘውት የመጡት ነገር ነው። ሱብሃንአላህ፣ አላህ ይጠብቀን። ይሄ ደግሞ የሙስሊሞች ባህሪ አይደለም።
ከአንድ ሙስሊም የሚጠበቅ ባህሪ አይደለም። በፊት ጀምሮ ሼክ መሐመድ ኢብኑ አብዱል ወሃብ እንደዚህ ብሏል፣ ኢብኑ ተይሚያ እንዲህ ብሏል እየተባለ የነሱን ስም ለማጥፋት ያልተሰራ ሴራ የለም በኪታቦቻቸው። ከበፊት የነሱ ሼክ የነሱ መሸይኾቻቸው አብዱላህ አልሐረሪን ብትመለከቱ የአህባሽን መንገድ መስራች የሆነው አብዱላህ አልሐረሪን ብትመለከቱ በኪታቡ ላይ በኢብኑ ተይሚያ ላይ ያልቀጠፈው ቅጥፈት የለም። በሼክ መሐመድ ኢብኑ አብዱል ወሃብ ላይ ያልቀጠፈው ቅጥፈት የለም በኪታቦቻቸው ማለት ነው። ያላሉትም ብለዋል እያሉ ለምን ሰዎችን ከነሱ መንገድ ዞር ለማድረግ ማለት ነው። ሰዎችን ከሐቁ መንገድ ለማዘናጋት የተደረገ ሴራ ነው። ከፍ ስትሉ አሁንም ይሄም የቀደምቶቻቸው መንገድ ነው። ከነብዩ ሰለላሁ ዐለይሂ ወሰለም መንገድ ሰዎችን ለማዞር የሚጠቀሙበት ነገር ምንድነው? እንዲህ አይነት ተራ ቅጥፈት ሙሐመድ ጠንቋይ ነው፣ ሙሐመድ እንደዚህ ነው እያሉ ሰዎችን ከዚህ ሐቅ መንገድ ሲያስበረግጉ ኑረዋል። የነሱን መንገድ የተከተሉ ሰዎችም ዛሬ በምትመለከቱት መልኩ በግልጽ ውሸት፣ ሱብሃንአላህ ውሸት ያሳፍር ነበር። ነገር ግን ውሸትን ይዞ በግልጽ እንደዚህ መምጣት ተጀመረ ማለት ነው። እኚህን ነብይ እኮ ሰለምቴ ናቸው የሚሉ ሰዎች ናቸው እነዚህ ሰዎች። ወልዒያዙ ቢላህ ወላሂ በአላህ ምን የምናገረው ነብዩ ሰለላሁ ዐለይሂ ወሰለም ሰለምቴ ናቸው የሚል እነሱ ወሃብይ ናቸው ብሎ ከሚያስቧቸው ሰዎች አንድም ኪታብ ማምጣት አይችሉም። እንዲህ ብሎ የሚያስተምር እንዲህ ብሎ የሚያምን አካል አንድ ማምጣት አይችሉም። ሰዎችን ከዚህ መንገድ ከሐቁ መንገድ ለማስበርገግና ሽርክና የቀብር አምልኮ መንገድን ለማስፋፋት የተጠቀማችሁበት የውሸት መንገድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ማን ነው ሰለምቴ ናቸው ብሎ የሚያስቡ? ነብዩ ሰለምቴ ናቸው ይህንን የሚናገር አካል አለ? ንግግርን ለማሳመርና ለማጣፈት የሚጨምራቸው ውሸቶችና ቅጥፈቶች በጣም የሚዘገንኑ ናቸው። አላህ ሱብሓነሁ ወተዓላ ቁርአን ላይ ይላል ወኢዛ ቁልቱም ፈዕዲሉ፣ በተናገራችሁ ጊዜ ወይም በፈረዳችሁ ጊዜ ፍትሃዊ ሁኑ። ስንናገር ፍትህን መርሳት የለብን። ዝም ብሎ ውሸትና ቅጥፈት ሲነገራቸው ደግሞ አንገታቸውን እየወዘወዙ ዝም ብሎ የተቀመጡ ሰዎችን እያታለሉ መኖር ይቻላል። እነሱን እያታለሉ መኖር ይቻላል። ነገር ግን ማስረጃ የሚጠይቅን ሰው አካሄዱን በማስረጃ የተደገፈ ያደረገን ወጣት ግን ልትሸውዱት አትችሉም። አልሐምዱሊላህ ሁሉም አሁን ማስረጃ ጋር ሆኗል ግንኙነቱ። ይህ ነው እንግዲህ የሚያጋጥመን ነገር። ነብዩ ሰለላሁ ዐለይሂ ወሰለም ያችን ቀጥተኛ መንገድ ካሰመሩልን በኋላ ያችን ስተን ወደ ሌሎች መንገዶች ስንሄድ የምናገኘው ይሄው ነው ማለት ነው። እነዚህ ጀማዎች ከነዛ ቅርንጫፎች ውስጥ ናቸው። ልንጠነቀቅ ይገባል። ኢማሙ አሕመድ ሐኪምና ሌሎችን በዘገቡት ዘገባ ላይ አብዱላህ ብን መስዑድን ረዲየላሁ አንሁ ቃለ ኸጠ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኸጠን ቢየዲሂ፣ ነቢዩ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን እጃቸው አንድ ቀጥ ያለን መስመር አሰመሩ። ሱመ ቃል ከዛም ምን አሉ? ሃዛ ሰቢሉላሂ ሙስተቂማ፣ ይህ የአላህ መንገድ ነው፣ ቀጥ ያለ የአላህ መንገድ ነው። ወኸጠ አላ የሚኒሂ ወሽማሊሂ፣ ከዛም በቀኝና በግራም ደግሞ ሌሎችን መስመሮች አሰመሩ። ከዛ ثم قال كذا منالو هذه السبل ليس منها سبيل إلا عليه شيطان يدعو إليه، በነዚህ ከነዚህ መንገዶች አንድ መንገድ የለም በእያንዳንዱ መንገድ ላይ ሸይጣን ቆሞ የሚጣራ ቢሆን እንጂ። ያ ሸይጣን እንግዲህ ትክክለኛም ሸይጣን ሊሆን ይችላል፣ የሰውም ሸይጣን ሊሆን ይችላል። ثم قرأ ይህንን አንቀጽ ቀሩ وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله፣ ይህ መንገዴ ነው በላቸው፣ ቀጥ ያለ መንገዴ ነው ተከተሉት በላቸው። ሌሎችም መንገዶች አትከተሉ፣ ከዚህ ከቀጥተኛው መንገድ ከዚህ መንገድ ይለያያችኋልና። ስለዚህ ያ ቀጥተኛ መንገድ ምንድን ነው ብለን ካልነ ቁርአንና ሐዲስ መሰረት ያደረገ አካሄድ። ይህንን መንገድ ከለቀቅነ ከቁርአንና ከሐዲስ ያፈነገጡ አስተሳሰቦች የግል ሐሳባቸውን የሚጨምሩ ሰዎች ዘንድ እነዚህ ሰዎች ዘንድ እንወድቃለን። ሱቡሎች የተባሉት የጠማማ መንገዶች የተባሉት በእያንዳንዱ መንገድ ላይ ሸይጣን ቆሞ የሚጣራበት መንገድ ላይ እንወድቃለን። ስለዚህ መንገዳችንን በቁርአንና በሐዲስ የተደገፈው ቀጥተኛው መንገድ ላይ እናድርግ። ከነዚህ ጠማማ መንገዶች እንድንድን ቀጥተኛውን መንገድ ብቻ አጥብቀን እንድንይዝ ነብዩ ሰለላሁ ዐለይሂ ወሰለም ባሰመሯት ቀጥተኛ መንገድ ላይ የምንጓዝ አላህ አድርገን። ወሰላሙ ዐለይኩም ወራህመቱላህ።